ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። የዩቲዩብ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ለመክሰስ የሰራሁትን ዶናት ወደ እናንተ ይዤላችሁ መጥቻለሁ ማለት ነው እና ያ አብረን እንስራ፣ ተከታተሉ። እና እዚህ ጋር ያቀረብኳቸው ግብአቶች እርሾ፣ ዘይት፣ ቤኪንግ ፓውደር እና ወተት፣ እንቁላል እና ዱቄት፣ ስኳር፣ ጨው በአንድ ላይ በመደባለቅ ሊጡን እናቦካለን ማለት ነው። እዚህ ጋር እርሾ አለ፣ እዚህ ጋር ቤኪንግ ፓውደር፣ እንቁላል፣ አንድ እንቁላል ያው እናንተ እንደምትፈልጉት። እዚህ ጋር ውሃውንና እርሾውን አንድ ላይ አደባልቅ ያለው። ከዛ ዱቄቱን፣ ዘይቱን፣ እርሾ ቅድሚያ ከውሃው ጋር ነው። ስኳሩን አድርጌ አንድ ላይ ያው እያዋሃድኩ ነው ማለት አንድ ላይ እየጨመርኩ ነው ማለት ነው። ቅድሚያ እርሾና ውሃው አንድ ላይ መዋሃድ አለበት። እርሾ ማሟሟት አለብን ማለት ነው። ቅድሚያ ነው እሱን የጨመርኩ። ከዛ እንቁላሉን እዚህ ጋር ጨመርኩ። ብቻ ሁሉንም በአንድ ላይ አድርጌ ጨምሬያለሁ እና እዚህ ጋር እያሸሁት ነው። እኔ በእጄ ነው ማቦካው፣ ብዛት በእጄ ነው ማቦካው። በማሽን አለ ግን በማሽን ብዙም አይቀናኝም። እዚህ ጋር ለመቅረጽ አልተመቸኝም። በአንድ እጄ እየቀረጽኩ ስለነበረ በአንድ እጄ ነው ማቦካው። ያው በእርግጥ ዞሮ በአንድ እጅ ነው የሚቦካው፣ ግን ያው ካሜራ ይዞ ስራ መስራት ይከብዳልና ብቻ መጨረሻውን ቁጭ አድርጌ ካሜራዬን ቁጭ አድርጌ በደንብ አሽቼ እንደዚህ እንትን ብያለሁ ማለት ነው። ሊጡን አዘጋጅቻለሁ። ኩፍ ሲል ከአንድ ሰዓት በኋላ በብርጭቆ እየቆራረጥን እናስቀምጣለን ማለት ነው። እዚህ ጋር ኩፍ እንዲልልኝ ማሸጊያ አሽጌዋለሁ ማለት አየር እንዳይገባው ማለት ነው። እዚህ ጋር እንግዲህ በብርጭቆ ቆራርጬ አስተካክያለሁ። ያው ሊጡ ከተቦካ ከአንድ ሰዓት በኋላ ያው ኩፍ እንዳለ እና እዚህ ጋር እየጠበስኩ ነው እላችኋለሁ። እንዴት አያችሁት? ሁሌም የሚሰራ ምግብ ነው። አብሶ ጠዋት ላይ እንኳን ሳይሆን እንደ መክሰስ አካባቢ ማታ ላይ እራት ከመድረሱ በፊት ብዙን ጊዜ እኔ ቤት እሰራለሁ። ሰዎች ይወዳሉ፣ ልጆችም ስላሉ የልጅ ልጆች ምናምን ስላሉ ይወዳሉ፣ ይፈልጋሉ እና ሁሌ የምሰራው ነው እና እዚህ ጋር እንዴት እንዳማረበት መጨረሻ ላይ ያው ስኳር፣ የተፈጨ ስኳር ላዩ ላይ እነሰነስና በሻይ ወይ በወተት በሻይ ላይ በፈለጋችሁት መጠቀም ትችላላችሁ። እና ቅመሞችዬ እናንተም ስለነሱ ስትሰሩ ለእናንተም እየበላችሁ ስሩ እሺ፣ ግድ ነውና ይህን ይመስላል የዛሬው ዶናቴ። ስለተከታተላችሁኝ አመሰግናለሁ። ከወደዳችሁት ላይክ፣ እንግዲህ አዳዲሶች ደግሞ ሰብስክራይብ እያደረጋችሁ አበረታቱ። የምወዳችሁ ማከብራችሁ ቪዲዮ አጠር ያለ ቪዲዮ ነው የሰራሁላችሁ እንዳይሰለቻችሁ ብዬ ነው። ሰላማችሁ ይብዛልኝ።